የሚመሰክር ድንጋይ ማንነቴን ክጄ ላንቻን ሸብታ ከድሜ ከህይወቴ ሰስቼ ብነሳ ይራቀኝ ሰውነት ልርገፍ እንደ ጤዛሽ ታሪክ ያደርገኝ ተወቃሽ ለውዲቷ ለእናት ኢትዮጵያ ታጥቄ ጠንክሬ የምሰዋላት ነኝ እኔ ስለ ሀገሬ ስሜን ፍቅር አይጥራው ከክብርሽ አዳራሽ ቀድሞ ካላረገኝ የከፋሽ ቀን ደራሽ ነግሰሽ በአደባባይ ኖሬ ለፍቅር ትንፋሼ ነውና ያንቺ ልምላሜ ኢትዮጵያ አባት መመኪያዬ እንስፍስፏ እናቴ ጥላ ወንድም ጋሼ እኔም ባይህቴ በምድርሽ አኑረሽ ሁሉንም ሰጠሽኝ እንዴት ላንቺ አልሞትም በደም ተዛምደሽኝ። ጤና ይስጥልን። ከ1888 የዕለቱን መረጃዎችን ይዘን መጥተናል። በመጀመሪያም ዋና ዋናዎቹን ያገዛዙ እገታና ዘረፋ በሐረር ከተማ ውስጥም መጀመሩ ተነገረ። በብራሰልስ ቤልጂየም አውሮፓ ህብረት ቢሮ ፊት ለፊት አገዛዙን የሚቃወም ሰልፍ ተካሄደ። የምዕራብ ወሎ ቀጠና ጎረንጂና አጋምሳ ላይ የነበሩ የኮንክሪት ምሽጎች ተሰበሩ። ያገዛዙ ቅጥረኞች በቁጥጥር ስር መዋላቸው ተሰማ። ወደ ዝርዝሩ አልፈናል። የአገዛዙ እገታና ዘረፋ በሐረር ከተማ ውስጥ መጀመሩ ተነገረ። ሐረር ከተማ ውስጥ አንድ የካቶሊክ ቄስን ጨምሮ 12 ሰዎች በአገዛዙ ታግተው ከተወሰዱ ቀናት እንዳለፋቸው ተሰምቷል። የካቶሊክ መረጃ ማሰራጫ የሆነው ፊደስ እንደዘገበው ይህ እገታ የተፈጸመው መጋቢት 14 2017 ዓ.ም ነው። ታጣቂዎቹ ሰዎቹን አግተው ከወሰዱ በኋላ በነጋታው ማለትም መጋቢት 15 የማስለቀቂያ ለእያንዳንዳቸው 800,000 ብር መጠየቃቸውን ዘገባው አስረድቷል። ከታገቱት መካከል አባ ሀብተወልድ የሚባሉ የካቶሊክ ቄስ አንዱ መሆናቸውን ጠቅሶ እሳቸውን በተመለከተ የተጠየቀው ገንዘብ ለአጋቾቹ መላኩን ገልጿል። አንድ ምንጭ ለዜና አውታሩ ሲናገር ገንዘቡን የላክንላቸው ቢሆንም ቄሱን ግን እስካሁን ድረስ አልመለሱልንም ብለዋል። ከአባ ሀብተወልድ ዘመዶች አንዷ በአጋቾቹ ስልክ ደውላ እንደነበር የገለጸው ዘገባው ከአጋቾቹ የተሰጣት መልስ ግን እጅግ አስደንጋጭ ሆኖ መገኘቱን አስረድተዋል። አጋቾቹ ሁለተኛ በዚህ ስልክ እንዳትደዊ ገድለን ቀብረናቸዋል የሚል ምላሽ እንደሰጣትም ተጠቅሷል። በጉዳዩ ላይ የካቶሊክ የሐረር ሀገረ ስብከት ጳጳስ የሆኑት አንጀሎ ፓጋኖ ተጠይቀው አጋቾቹ እኔንም ሆነ የእኛን ቄሶች እስካሁን ድረስ አላነጋገሩንም ብለዋል። እስከማውቀው ድረስ የተነጋገሩት ከቤተሰቦቻቸው ጋር ነው ብለው ጨምረው ገልጸዋል። ጳጳሱ ጨምረው እንዳሉት እኔ ማለት የምችለው መጋቢት 14 አባ ሀብተወልድ ከሌሎች ሰዎች ጋር ታፍነው መወሰዳቸውን መስማቴን ብቻ ነው። ከዚያ ጊዜ ጀምሮ ቄሱ ወደ ቤታቸው አልተመለሱም በማለት እገታውን አረጋግጠዋል። ገለጻቸውን ሲቀጥሉም እኛ የማስለቀቂያ ገንዘብ አልከፈልንም፣ አጋቾቹ ምን ያህል ገንዘብ እንደጠየቁም አናውቅም። ምክንያቱም በዚህ ጉዳይ ሲነጋገሩ የነበሩት ከቤተሰቦቻቸው ብቻ ጋር ነው በማለት ዘገባው አስታውቋል። በብራሰልስ ቤልጂየም አውሮፓ ህብረት ቢሮ ፊት ለፊት አገዛዙን የሚቃወም ሰልፍ ተካሄደ። አላችሁ ስቶፕ ጄኖሳይድ ኢትዮጵያ ስቶፕ ጄኖሳይድ ኢትዮጵያ IMF
World Bank. Stop. Supporting genocide in Ethiopia. Stop. Genocide in Ethiopia. Free the statue. Free Christian Tadele. Free Mascaramabara. Free Christian Tadele. Free Yohannes Boyale. Stop. Don't attack. Oravara. Stop. Nas arrest. Amhara. የድርጅታችን ምስክር መሬት ላይ ያለው ታማኙ ህዝባችንና ስራችን ነው ሲሉ የአማራ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ አስታወቀ። የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ ከፍተኛ የፖለቲካ አመራሮች በአካባቢው ከሚኖሩ ህዝብ ጋር በመሆን ማህበረሰባዊ ውይይት በማከናወን አሰራሮችን የመፈተሽ አደረጃጀቶችን የማጠናከርና የማስፋት ስራውን አጠናክሮ ቀጥሏል። ሰሞኑን በመርሃቤቴ አውራጃ ሚዳና ሬማ ወረዳ በሬማ ከተማና ዙሪያ የሚገኙ ቀበሌዎችን ጨምሮ የደም አፍሳሹን ብልጽግና አገዛዝ መዋቅሮችን በማፈራረስና የተንጠለጠለውን የብልጽግና እግር በመቁረጥ በምትኩ የፋኖ መዋቅሮችንና አደረጃጀቶችን ማዋቀር ተችሏል ተብሏል። በዚህም የሬማ ከተማና ዙሪያ 9ኙም ቀበሌ ድምር ውጤት የክላስተር ምክር ቤት ህግ ክፍልና ጊዜያዊ ህዝባዊ አስተዳደር በመመስረት የፋሺስቱ ብልጽግና የተቋም መዋቅር እያፈራረሰ የፋኖን መንግስት በመመስረት ማህበረሰባዊ ውይይታችንና ክላስተራዊ አደረጃጀታችን በተሳካ ሁኔታ በመፈጸም ተቋማዊ ተልዕኳችን በሚገባ መወጣት ችለናል ብለዋል። በምዕራብ ወሎ ቀጠና ጎረንጂና አጋምሳ ላይ የነበሩ የኮንክሪት ምሽጎች ተሰበሩ። የአማራ ፋኖ በወሎ ቤተ አማራ ንጉስ ሚካኤል ኮር መብረቅ ክፍለ ጦር ጎረንጂ ላይ ጠላት መሽጎበት የነበረውን ልዩ ቦታና አጋምሳና ጎለሌ ተብሎ ከሚጠራው ቦታ ያለን ኮንክሪት ምሽግ ደርምሶ በመግባት ጠላትን በመረምረም ታላቅ ድል ተጎናጽፈዋል። በዛሬው ዕለትም ከንጋት ጀምሮ በአርበኛ ንጉሴ ሐሊድ የሚመራው መብረቅ ክፍለ ጦር በቅርቡ ተመርቀው የወጡትን ልዩ ኮማንዶ ነብሮ ብርጌድ ንስር ሻለቃና አዳነ ሀብተነው ብርጌድ በጥምረት በመሆን ጠላትን ከመሸገባቸው ቦታዎች በማፈን የዙፋን ጠባቂ 2 ከፍተኛ አመራሮች 100 አለቃና 1 ዘመቻ መሪና 17 እግረኛ በድምሩ 19 ሙት 3 አምቡላንስ ቁስለኛ ጭኖ ወደ መጣበት ፈርጥጧል። በዚህ ተመሳሳይ ሰዓት በማከፍታ ወይም ስኮሩ ቀጠና መብረቅ ክፍለ ጦር አሳምነው ብርጌድ ጠላትን ወግዲ ከተማ ገብቶ ለማፈን ከፍተኛ ትንቅንቅ ያደረገ ሲሆን በነበረውም ኦፕሬሽን 9 ሙትና 1 አምቡላንስ ቁስለኛ ሰብስቦ ተመልሶ ወደ ተለመደው በከተሞች ዙሪያ በሰራው ምሽግ ገብቷል። የአማራ ፋኖ በወሎ ቤተ አማራ ምክትል ወታደራዊ አዛዥ ሻለቃ ሀብታሙ ደምሴ በበላይነት በመራው በዚያ አስደናቂ ተጋድሎ የጀግኖቹን ክንድ መቋቋም ያቃተው የአብይ አህመድ ዙፋን ጠባቂ ሰራዊት ከተሞችንና ንጹሃንን ህዝቡን ኢላማ አድርጎ በሚያስወነጭፈው የሞርተር ቅንቡላ የሰው ህይወት እንዲሁም ቤትና ንብረትን እያወደመ ይገኛል ተብሏል። በመጨረሻም ያገዛዙ ቅጥረኞች በቁጥጥር ስር መዋላቸው ተሰማ። ከአብይ አህመድ የብልጽግና ቡድን ጋር በመሆን ህዝባቸው ላይ ዘር ማጥፋት እየፈጸሙ ያሉ ሆዳደሮች በቁጥጥር ስር የመዋል ተግባር በዘመቻ አንድነት ተጠናክሮ ቀጥሏል ተብሏል። ለአገዛዙ ዙፋን ጠባቂ ሰራዊት ሁሉን አቀፍ ድጋፍ እያደረጉ ያሉ የብልጽግናው ቡድን አገልጋይና የጦርነቱ አስፈጻሚ የፖለቲካና የጸጥታ እንዲሁም የደህንነት መዋቅር አመራሮችን ቀዳሚ የጥቃት ኢላማ አድርጎ እያሳደዱ የማፈራረሱ ሂደት ተጠናክሮ ቀጥሎ የወልዲያ ከተማ ራሳሊ ክፍለ ከተማ የሚሊሻ ጽሕፈት ቤት መረጃና ደህንነቶች አቶ ደሳለ መለሰና አቶ ተገኝ ካሳ በቁጥጥር ስር ውለዋል። የጠላትን የፖለቲካና የጸጥታ እንዲሁም የደህንነት መዋቅርን ማዳከም እየተናደ ያለውን የአገዛዙን የታጠቀ ኃይል የበለጠ እንዲፈራረስና ወገንን ሁለንተናዊ የበላይነት የሚያጎናጽፍ መሆኑን በመገንዘብ የተጀመረው ተግባር ተጠናክሮ ይቀጥላል ተብሏል።
ሰለሞናዊው አፄ ኃይለ ሥላሴ ሳይቀሩ በነ ከተማ ይፍሩ ተመክረው ነበር ሲል ታዬ ደንዳ ተናገረ። ታዬ የጌታቸው ረዳን ሹመት አስመልክቶ በሰጠው አስተያየት ሹመቱ ተገቢ ቢሆንም አብይ አህመድ ለመመከር ዝግጁ አይደለም ብሏል። እናም እንደ በፊቶቹ መሪዎች መጨረሻው የከፋ እንዳይሆን እንደሚሰጋ አስጠንቅቋል። አቶ ጌታቸው ረዳ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ሆነው በመሾማቸው ተደስተናል። ለውጥ ካልነው የቁማር ጨዋታ ወዲህ ትክክለኛው ሹመት ይመስለኛል። ከልምዳቸውና ከትምህርታቸው አኳያ ለቦታው በትክክል የሚመጥኑ መሆናቸው ይታመናል ብሏል ታዬ ደንዳ። ቀድሞም ቢሆን አልሰማናቸውም እንጂ አቶ ጌታቸው ስለ ለውጡ ብዙ እውነቶችን ነግረውናል። አሁንም በርካታ ቁም ነገሮችን እንደሚመክሩን ይጠበቃልም ብሏል። ነገር ግን ትላንትም ሆነ ዛሬ የሀገራችን መሰረታዊ ችግር አማካሪውና ምክሩ ሳይሆን ተመካሪው ነው በማለት ጨፍጫፊው አብይ አህመድን ተችቷል። ሰለሞናዊው አፄ ኃይለ ሥላሴ ሳይቀሩ በነ ከተማ ይፍሩ ተመክረዋል። ስላልሰሙ ቀጥሎ የሆነውን ማንም ይረዳዋል በማለት ታዬ ደንዳ ጽሑፉን አጠቃሏል። ከ1888 የዕለቱ መረጃዎች እነዚህ ነበሩ። ሰላም።